ሀገሬ ኢትዮጵያ። አዎ ጥላሁን በሀገሩ ቀልድ አያውቅም። ስለ ሀገሩ ሲያዜም እንባ ይቀድመዋል። በንግግሩ ሁሉ ሀገሩንና ሕዝቧን ሳይጠቅስ አያልፍም። በንጉሱ ዘመን ስርዓቱን የሚያደንቁም እንዲሁም ጸረ ጭቆና ትግልን የሚደግፉም ዘፈኖችን ዘፍኗል። በደርግ ወይም ወታደራዊ ስርዓተ መንግስትም አዲስ የመጣውን የለውጥ ስርዓት የሚደግፉም አምባገነንነትን የሚቃወሙም ዜማዎችን ተጫውቷል ተብሎ ለእስር ተዳርጓል። ለምሳሌ ጨቋኝ ተብሎ ተገረሰሰ የተባለው የዘውዳዊ ስርዓት በወታደራዊ መንግስት ሊወገድ አካባቢ የነጻነት ጎህ ቀደደ በሚል ናፍቆቱን ለመግለጽ ደረሰ ደረሰ የሚለውን ዜማ ተጫውቶ ነበረ። አዎ ደረሰ የተባለው ከጭቆና የመላቀቅ በነጻነት የመናገርና ያለ ፍርሃት የመኖር ተስፋ ነበረ። ያለቁት ተሳካ ያለቁት ደረሰ ሀሳቤ ተሟላ መንፈሴም ታደሰ ያለቁት ተሳካ ያለቁት ደረሰ ሀሳቤ ተሟላ መንፈሴም ታደሰ እሰጋ ነበረ ለምናገረው ለማስበውና ለማስተውለው ይህ ቢሆን እያልኩኝ ስመኝ ያሰብኩት ተሳካ በጣም ደስ አለኝ። ጥላሁን በዚህ ብቻ አላበቃም። አዲሱን ለውጥ በጥርጣሬ ያያሉ፣ ያለፈውን ስርዓት ይናፍቃሉ፣ የለውጥ አየር ትርፋቱን ማጣጣም አልቻሉም የተባሉትን ዜጎች በሚመለከት ያለፈው አልፎ አልቋልና በሚል እርማችሁን አውጡ እንደማለት ይመስላል ይህንን ዜማ ዚሞላቸዋል። ጥላሁን በዚህ ብቻ አላበቃም። ስለ ሀገሩ፣ ስለ ህዝቡና ስለነበረው ጭቆና ያለ እረፍት መታገሉን ለመግለጥ በአንቺ የተነሳ የሚለውን ዜማ በሴት ወክሎ መዝፈኑን የደራሲያን ማህበር መጽሐፍ ይተርካል። ጥላሁን በዘፈኑ በሀገሩ ምክንያት ብዙ መሆኑን ከገለጸ በኋላ ትግሉ በከንቱ እንዳልተደረገና ትካዜ ብቻ ሆኖ እንዳልቀረ አዲሱ ስርዓት ውጤታማ እንደሆነም አዚሙ አልፏል። በዚያ ሁሉ ዘመን ያየሁት አበሳ ይሄ ሁሉ ሲሆን ምንም ሳይሰማሽ ታሾፍብኝ ነበር ጭንቀት የቀሎሽ ባንቺ ተነሳ የሰማሁት ነገር ያየሁት አበሳ ይቅር አይነሳ
ተስፋ ሳጥቶት ወይም አስቆርጦት ጭቆናው በዝቶበት ሕይወት አስመርሮት እንዲወገድለት የዘፈነለት ስርዓት መምጣቱ አይቀርምና መጣ። እናም ለአዲሱ ስርዓት አያሌ ቅስቀሳ ዜማዎችን አዜመ። በተለይም በወቅቱ ከአብዮቱ ትኩረት አቅጣጫዎች አንዱ ለሆነው የእድገት በህብረት የእውቀትና የሥራ ዘመቻም እንዲህ እያለ ቀሰቀሰለት። እንገስግስ ወደፊት ለእድገት በህብረት ሀገር የምታድግ በስራ ነውና ለእድገት እንታጠቅ ይቅርብን ስንፍና እድገት በህብረት እንጽናት ለእድገት በህብረት እንጽናት ወንድና ሴት ሳንል በአንድነት ለእድገት በህብረት እንጽናት ለእድገት በህብረት እንጽናት ወንድና ሴት ሳንል በአንድነት ሀገሬ ማለት ብቻ አይበቃ ስንደክምላት እንጂ በተቻለን አቅም ሁሉም በየመልኩ አለው እናከብር ስራ ነው ክብራችን ስራን እናክብር። ውሎ አድሮ የአዲሱ ስርዓት ሙቀት እየበረደ ሲመጣ የተጠበቀው ተስፋ ውሃ የበላው መሰለና ጥርጣሬ አስከተለ። ተስፋው ብቻ ሳይሆን አዝማሚያው አዲስ ለውጥ ለማምጣት ቀርቶ ሀገርና ሕዝብን ይዞ ወደ ገደል የመጓዝ ሁኔታ ታየበት የሚል ጉምጉምታ መጣ። ስርዓቱን አሞግሶና አሞካሽቶ ያልጠገበው ጥላሁን ነገሮች እንዳልነበሩ እየሆኑበት ሲመጣ ደንግጦ ይመስላል የዜማውን አቅጣጫ ቀየረ። በተለይም የተስፋውን መሟጠጥ ለማሳየት አንዱ ቀን በአንዱ ቀን ላይ ዝም ብሎ እየተደራረበ ሲመጣ ተስፋ መቁረጡን ለማሳየት አንድ ቀን እያልሁኝ አንድ ቀን ስጠብቅ እያለ ማዜሙን የታሪኩ ሰነድ ያሳያል። በዚህም ሳበቃ በአብዮቱ የግለት ሂደት ሰማይ ምድሩ ሲደበላለቅበት አንገቱን ደፍቶ ማሰላሰል ብቻ ሳይሆን ይሄ ሁሉ ክቢያ የት ሊያደርሰን ነው የሚል ሐሳብ ያሰበ ይመስል ሐሳቡን በዘፈን መግለጥ የለመደው ጥላሁን እንዲህ ለማለት ተገደደ። እናም በወቅቱ ከዘፈናቸው ዘፈኖች አንዱ ደርግን የተቃወመበት ነው ተብሎ የተተረጎመበት ያዋከቡት ነገር ምዕራፍ አያገኝም፣ ፍቅሬ ፍቅሬ በዛ እኔ አላማረኝም የሚለው ዜማ ነው። ያዋከቡት ነገር ምዕራፍ አያገኝም፣ ፍቅሬ ፍቅሬ በዛ እኔ አላማረኝ። ያዋከቡት ነገር ምዕራፍ አያገኝም፣ ፍቅሬ ፍቅሬ በዛ እኔ አላማረኝም። እኔ አላማረኝም አበድኩልህ ጋር አደረ እንደሚባል እንግዲያው ቸኮለ ወደድኳ በዛች ስገባም ስወጣ ሊናት ነው መሰለኝ ፍቅር መልካም ያዋከቡት ነገር ምዕራፍ አያገኝም፣ ፍቅሬ ፍቅሬ በዛ እኔ አላማረኝም። ያዋከቡት ነገር ምዕራፍ አያገኝም፣ ፍቅሬ ፍቅሬ በዛ እኔ አላማረኝም። አቅለው ስለው ቆለለው እንዲሉ ጥላሁን የዘፈነለት፣ ጠቢባን በህብረት የዘመሩለት፣ ተማሪውና ምሁሩ መስዋዕት የከፈሉለት አብዮት ራስ ሳይጠና ጉተና እንዲሉ ገና ከጅምሩ የጭቃ ጅራፉን ይዞ መጣ። በንጉሱ ባለስልጣናትና የደርግ ንዑስ አባላት ላይ በወሰደው የድምሰሳ እርምጃ የፍጅት አሁን ጀመረ። ይህም አስደንጋጭ ነበረ። ቀጠለና ከህዝባዊ ድርጅቶች አባላት በተለይም ከኢህአፓና ከመሳሰሉት ጋር በነጭና ቀይ ሽብር ጎራ ተሰልፈው መጨራረስ ሆነ። ሀገሪቱ የደም አለባ ሲያለብሳት ያየው ጥላሁን ያለፈውን ስርዓት ናፈቀ መሰለኝ፣ ትዝ አለኝ የጥንቱን ዘፈነ ይለናል የደራሲያን ማህበር ሰነድ።
መለቴ እያንገበገበኝ ትዝ አለኝ ጥንቶ በሀሳቤ የመጣ ይህ ስለታምር ነው የፈጣሪ ቁጣ። ያም ሆኖ ጥላሁን በዘመነ ደርግ እንዳለፈው ስርዓት ትችት አዘል ዘፈኖችን እየዘፈነ መቀጠል አልቻለም። ደርግ ቀልድ አያውቅምና። በእርግጥ በዚህ ዘመን ጥላሁን በጣም ብዙ አብዮታዊና ሀገራዊ ዜማዎችን ያዘመ መሆኑ አይካድም። በተለይም ህዝብ ለህዝብን የመሳሰሉ ታላላቅ ኢትዮጵያን ለተቀረው ዓለም ያስተዋወቁ ስራዎች የመስራቱን ያህል በግዴታ መድረክ ላይ እስኪወድቅ ድረስ እንዲዘፍን በስርዓቱ ወታደሮች መገደዱንና መታመሙን እንዲሁም ድብርት ውስጥ መግባቱን የዘከርያ መሐመድ መጽሐፍ ይተርካል። በወቅቱ ሆስፒታል ከመግባቱ ትንሽ ቀደም ብሎ ድማም ወድጄሻለሁ የተሰኘውን ዜማ ዜሞ ነበር። እናም ጥላሁን በውስጡ ያለውን ቅሬታ የገለጠበት ዜማ ነው ተብሎም ተተርጉሞበታል። ጥላሁን ወደ ብሔራዊ ቲያትር ተዛውሮ ስራውን ሲሰራ የቆየ ቢሆንም በደርግ ስርዓተ መንግስት በአብዛኛው አብዮታዊና የሀገር ድንበር ማስከበርን የተመለከቱ ዜማዎችን ሲጫወት ቆይቷል። በተለይም በግንባር የሚቀሰቅሱ ዜማዎችን በብዛት ከመጫወቱ ጋር ተያይዞ የኢህአዴግ ዘመን እምብዛም የተመቸው አይመስልም። በእርግጥ ሳይደግስ አይጣላም እንዲሉ ባለሀብቱ ሼህ መሐመድ አለሙዲንን ያገናኘው ፈጣሪ ባገኘው ድጋፍ ከመጠቀሙም ባሻገር ነባር ዘፈኖቹን በዘመናዊ መሳሪያ በግሩም ሁኔታ መልሶ እንዲያስቀርጻቸው አስችሎታል። ቃላቶች ያጥሩኛል ብዬ ላድንቅሽ እንዲያው በደፈናው ሞናሊዛ አይነሽ ሞናሊዛ አይነሽ ቃላቶች ያጥሩኛል ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው ሞናሊዛ አይነሽ ሞናሊዛ አይነሽ። ውድ ተከታታዮቻችን የጥላሁንን የለውጥና ጸጸት ዜማዎች ዝግጅት በዚሁ እንቋጫለን። በቀጣይ የጥላሁንን አብዮታዊና ሀገራዊ በተለይም የሀገር ድንበር ማስከበር ዜማዎችን በወፍ በረር እንዳስሳለን። ቸርን ሰንብት። ለአገሬ ስታገል ለድንበሯ ተኝቻለሁ እኔ ካፈሯ ስለ ድል ታሪኬ ስናቱ ቤተሰቡን ድንቅን እናፍርሱ ለአገሬ ስታገል ለድንበሯ ተኝቻለሁ እኔ ካፈሯ ስለ ድል ታሪኬ